የሎሚ ስረ መሰረቱ ባይታወቅም የመጀመሪያዎቹ ዛፎች በደቡባዊ ህንድ፣ ሰሜናዊ ማይናማር (በራማ) እና ቻይና እንደበቀሉ ይገመታል። በሎሚ ስረ መሰረት ዙሪያ የተደረገ ጥናት ፍሬው የመራራ ብርቱካንን የባህረ ሎሚ ድቃይ እንደሆነ አመላክቷል። ሎሚ ወደ አውሮፓ የገባው በጥንታዊት ሮም ዘመን ከክርስቶስ ልደት በኋላ በአንደኛው ምዕተ ዓመት በደቡባዊ ጣሊያን ነው። ይሁን እንጂ በወቅቱ በስፋት አልተተከለም። በቀጣይነት ለመጀመሪያ ጊዜ ወደ ፋርስ ከገባ በኋላ ወደ ኢራቅና ግብጽ ተሰራጭቷል። ሎሚ ለመጀመሪያ ጊዜ በስነ ጽሑፍ ላይ ሰፍሮ የምናገኘው በ10ኛው ምዕተ ዓመት በአረብኛ ቋንቋ በእርሻ ዙሪያ በተጻፈ አንዱ ጽሑፍ ላይ ነው። ሎሚ በቀደምት የሙስሊም አጸድ ውስጥ በጌጥ ተክልነት ጥቅም ላይ ይውል ነበር። በ1000 እና በ1150 ዓመተ ምህረት መካከል ባሉት ዓመታት ደግሞ በአረቡ ዓለምና በሜዲትራኒያን ክልል በስፋት ተሰራጭቷል። ሎሚን በባዶ ሆዳችን ከውሃ ጋር በጥብጠን በጁስ መልክ አድርገን ብንጠጣው ልናገኛቸው የምንችላቸውን የጤና በረከቶችንም ደግሞ ተጠቅሰዋል። ሎሚ ጸረ ባክቴሪያ ባህሪ ያለው። የሎሚ ጭማቂ በምንጠጣበት ጊዜ የሎሚ ጭማቂ ውስጥ ያለው አሲድ ሆዳችን ውስጥ ጸረ ባክቴሪያ ከባቢን ይፈጥራል። ሎሚ የምግብ ማብሰያ አካባቢዎችንና ቁሳቁሶችንም ለማጽዳት ይረዳል። ሎሚ በቫይታሚን ሲም የበለጸገ ነው። ቫይታሚን ሲ ደግሞ የሰውነታችንን በሽታ የመከላከል አቅም ከማነቃቃቱም በላይ የጨጓራ በሽታ አልሰርን በማስከተል የሚታወቀውን ኤች ፓይሎሪ የተሰኘውን ባክቴሪያ ይገድላል። በጨጓራችን ውስጥ የሚኖሩትን እንደ ኤች ፓይሎሪ እና መሰል ባክቴሪያዎችን ለማጥፋት የሚከተለውን ቀምሞ መጠጣት ይመከራል። 1 ኩባያ ለብ ያለ ውሃ፣ የግማሽ ሎሚ ጭማቂና 1 የሻይ ማንኪያ የተፈጨ ተልባ። የሎሚ ጭማቂ በውሃ ቀላቅሎ መጠጣት ሰውነታችን የአሲድ አልካላይን ሚዛኑን ለመጠበቅ ይረዳዋል። የጉበትን ስራ በማነቃቃት ዩሪክ አሲድ እና ሌሎችንም ጎጂ ንጥረ ነገሮችን ከሰውነታችን ውስጥ ለማስወገድና የሐሞት ፈሳሽንም የፈሳሽነት ባህሪውን እንዲያጣ ያደርገዋል። የሎሚ ጭማቂ በቫይታሚን ፒ የበለጸገ እንደመሆኑ መጠን ከህዋሳት መጎዳትና በዕድሜ መጨመር ሳቢያ የሚከሰቱትን ፍሪ ራዲካልሶችን ለማስወገድ ይረዳል። የሎሚ ጭማቂ ጸረ ካንሰር ባህሪያት አሉት። የሎሚ ጭማቂ 22 ያህል ጸረ ካንሰር እና የካንሰር ቲዩመሮችን እድገት የሚገቱ ባህሪያት አሉት። ከዕድሜ መጨመር ጋር ተያይዞ የሚመጣውን የመገጣጠሚያ አካላት በሽታን ይከላከላል። በሎሚ ውስጥ ያለው ፔክቲን ፋይበር የመጥፎውን ኮሌስትሮል መጠን ከመቀነሱ በላይ የመጥገብ ስሜትን ስለሚፈጥር በብዛት ከመመገብ ያግዳል። የሎሚ ጭማቂና ሙቅ ውሃ መጠጣት በብዛት ሽንት የማሸናት ባህሪ ስላለው መርዛማና ጎጂ ንጥረ ነገሮች ከሰውነታችን ተጠራርገው እንዲወጡ ያደርጋል። የሎሚ ጭማቂ የሰውነታችንን የሊምፍ ስርዓት በማነቃቃት ከበሽታ እንድንጠበቅ ያደርጋል። በፍሌት ፈርሜንቴሽን ላይ የተመሰረቱ ሂደቶች ከመደበራቸው ቀደም ብሎ ሎሚ ዋነኛው የሲትሪክ አሲድ ምንጭ ነበር። ብዙ የገንዘብ ኖት የሚቆጠሩ የባንክ ገንዘብ ከፋዮችን፣ ገንዘብ ተቀባዮችን የመሳሰሉ ሰራተኞች ጣታቸውን ለማርጠብ ለሁለት የተከፈለ ሎሚ ይጠቀማሉ። የሎሚ ጭማቂ ለማጽጃነት ሊያገለግል ይችላል። ለሁለት የተከፈለ ሎሚ በጨው በሶዲየም በካርቦኔት ቤኪንግ ፓውደር ውስጥ ነከር አድርጎ ከመዳብ የተሰራ ድስትና መጥበሻ መሰል የወጥ ቤት ቁሳቁሶችን እስኪያንጸባርቁ ድረስ ለመወልወል ይውላል። የሎሚው አሲድ ቆሻሻውን ሲያስወግድ ጨው ሶዲየም ባዮካርቦኔቱ በማጽዳቱ ሂደት ያግዛሉ። የሎሚ ጭማቂው መልካም ጠረን ሲሰጥ፣ ቅባትን ሲያስወግድ፣ ቆሻሻን ሊያነጣና ጀርሞችን ሊያስወግድ ይችላል። ከሶዲየም ካርቦኔት ጋር ሲደባለቅ ደግሞ ከፕላስቲክ ሰራሽ ምግብ መያዣ ዕቃዎች ላይ ቆሻሻን ያስወግዳል። የሎሚ ልጣጭ ዘይትም እንዲሁ የተለያዩ ጥቅሞች አሉት። የመሟሟት ባህሪው የቆየ ስም
የጣት አሻራ ላብና አቧራ ለማሟሟት ጥቅም ላይ በሚውልበት ለእንጨት ማጽጃነትና መወልወያነትም ያገለግላል። ከዚህ በተጨማሪም የሎሚ ልጣጭ ዘይት መርዛማ ላልሆነ ጸረ ተባይ መድኃኒት ማምረቻነት ጥቅም ላይ ይውላል። ተመራማሪዎች ኤሌክትሮዶችን ከሎሚ ጋር በማያያዝና ኤሌክትሪክ ለማመንጨት እንደ ባትሪ የተጠቀሙበት አንድ ሙከራ ተካሂዷል። ምንም እንኳን አነስተኛ ኃይል ቢያመነጩም በርካታ ሎሚ ሰራሽ ባትሪዎች አንድ አነስተኛ ዲጂታል ሰዓት ለማንቀሳቀስ ጥቅም ላይ ሊውሉ ይችላሉ። ይህ አይነቱ ሙከራ በሌሎች ፍራፍሬዎችና አትክልቶች ጭምር ሰርቷል። የሎሚ ጭማቂ አንዳንድ ጊዜ በትምህርታዊ የሳይንስ ሙከራዎች በአሲድ ላይ ጥቅም ላይ ይውላል። በሎሚ ጭማቂ ውስጥ ያለው ቫይታሚን ሲ ከቫይታሚን ቢ ጋር ስለሚጣመር ይበልጥ ፍቱን ነው። ሎሚ ከቫይታሚን ሲ በተጨማሪ ቫይታሚን ቢ ኮምፕሌክስ ቫይታሚኖችን በአነስተኛ መጠን ይዟል። የሎሚ ጭማቂ ከመጠጣቱ በፊት በውሃ መቅጠን ይኖርበታል። ንጹህ የሎሚ ጭማቂ የጥርስን ጥሩር ወይንም መስታወት መሰል ክፍል የሚጎዳ አሲድ አለው። ጠዋት በባዶ ሆድ ከቀዝቃዛ ውሃና ማር ጋር የተደባለቀ የሎሚ ጭማቂ መጠጣት የውስጥ አካላችንን ያጸዳል። የሆድ ድርቀትን ለማስወገድ ከፈለግን አልፎ አልፎ ቀዝቃዛውን ለብ ባለ ውሃ መተካትም እንችላለን። ሎሚን ለነርቮችና ለልብ መረጋጋትን ሚና ይጫወታል። ሎሚ በተለይ ለቫይታሚን ሲ ጥቅም እጅጉን ይፈለጋል። ቫስኮ ዳጋማ በደቡብ አፍሪካ የመልካም ተስፋ ርዕሰ ምድር በኩል አድርጎ ከፖርቱጋል ወደ ህንድ በተጓዘበት ወቅት ከመርከበኞቹ መካከል 2/3 ያህሉ በስከርቪ በሽታ ሳቢያ ሞተውበታል። በአሁን ዘመን ግን ሎሚ በስፋት ላይ ጥቅም ላይ በመዋሉ እንዲህ አይነቱ ጥፋት አይከሰትም። ስፍር ቁጥር የሌላቸው መርከበኞች ሎሚን በመጠቀም ህይወታቸውን መታደግ ችለዋል። በሎሚ ዙሪያ የተደረጉ ምርምሮች እንዳሳዩት የሎሚ ዘይት የማረጋጋት ባህሪ ስላለው ድካምን፣ ዝለትን፣ መጫጫንንና ጭንቀትን፣ ስጋትና ውጥረትን በመቀነሱ በኩል እገዛ ሊያደርግ ይችላል። ከዚህ በተጨማሪ የሎሚ ዘይትን በአፍንጫ መማግ ማስተዋልንና ንቁነትን ሊያሳድግ ይችላል። ለዚህም የሰራተኞችን ቅልጥፍና ለማሳደግ በቢሮ ውስጥ እንደ ፍሬሽነር ሊያገለግል ይችላል። የመንፈስ ጭንቀት ከተሰማን ጥቂት የሎሚ ዘይት መሃረባችን ላይ በማድረግ በአፍንጫችን መማግ ወይንም ማሽተት ጥሩ ነው። ሎሚ የተወሰኑ ቅመማ ቅመሞችን አልኮል መጠጥ ወይም ሲጋራ ከወሰድን በኋላ አሊያም በቂ ምራቅ በማጣት ሳቢያ የሚፈጠረው መጥፎ የአፍ ጠረን ያስወግድልናል። ጥሩ የአፍ ጠረን እንዲኖረን ከፈለግን የአንድ የሎሚ ጭማቂ ከአንድ ብርጭቆ ለብ ያለ ውሃ ጋር በመደባለቅ አፋችንን በተደጋጋሚ መግመጥመጥ እንችላለን። ምግብ ከበላን በኋላ ሎሚ መምጠጡም እንዲሁ እገዛ ያደርጋል። አር፣ የኩላሊት ወይም የፊኛ ችግር ወይም የሲትረስ አለርጂክ ካለብን ሎሚ ከመብላታችን ወይም ከመጠጣታችን በፊት የጤና ባለሙያን ማማከር ያስፈልጋል። የጥርሳችንን ጥሩር ለመከላከል ሎሚ ከተጠቀምን በኋላ ጥርሳችንን ቢያንስ ለግማሽ ሰዓት መቦረሽ የለብንም። በሎሚ ጭማቂ ማሸት ወይም የሎሚ ጭማቂ መጠጣት እድሜያቸው ከ10 ዓመት በታች ለሆኑ ህፃናት አይመከርም።